አልተገኘም የሚሆንሽ ላንቺ ተስማምቶ ቆንጂና ራሱ ነሽ ውበት ነፍስ ሕይወትን ዘርቶ መጠሪያ አልተገኘም የሚሆንሽ ላንቺ ተስማምቶ ቆንጂና ራሱ ነሽ ውበት ነፍስ ሕይወትን ዘርቶ አልተፈጠረም ሰው የለሽም አምሳያ የቆንጂና ጣሪያ የውበት ማደሪያ ግን የመጀመሪያው ደመና እንደነበረ ይሻል ነበር ምክንያቱም ቢያንስ ሙቀት አይሆንም ግን ያው ቢያንስ ውሃ ላይ ስለሆነ ያለ ነው ሙቀት አይሆንብንም ብዬ ተስፋ አደርጋለሁ ግን ከፀሐዩ ደመናው ይሻለን ነበረ ግን ያው ምን ደረገ እንግዲህ ትንሽ ራቅ ስለሚል ያለውበት ቦታ ይዞት እስኪመጣ መሰለኝና እስኪ መጥቷል አይኑ ማርከኝ ስልካም ፈሩ ጋሉኛል ደሞ ከሞትኩበት ፍቅር ያስነሳኛል ዲር ማይ ላቭ ይለኛል ከዘመኔ ፍቅር ስንቱን ቋንቋችዬ ከሱ ልነጋገር ኡራማይሌ ልጁ ኡራማይሌ ቋንቋ እና እንግዲህ ውድ ቤተሰቦች ያው እዛ ጋር ትንሽ ተቸገረንና ወደዚህ ቀይረናል ማለት ነው ደስ የሚለውም እዚህ ጋር ነው ያው የውሃውን ምናምን ቪውን ለማየት አዎ ደስ ስለሚል ቦታችንን ቀይረናል ካሜራማን ችግር ነው ዛሬ ከሱ ጋር ነው ያው ካሜራማን እንግዲህ እን ራሱ ተባብሮን ኬኩን ግን ወደዋላ አዎ ግን እዚህ ሀገር ሰብሹ ግን እኔ አሁን ያልገባኝ ጀልባ ላይ እንዴት አሰብሽ አዎ ማለት ይሄ እኔ ብቻዬን አይደለም ያደረኩትኝ የኛ ውድ ቤተሰቦች የሚወዱን በእነሱ ትብብር ነው ግን የማይጠፉት ፋሚሊዎች አዎ እነሱ እዚህ ምን መጣል መሰላቸውም ያኔ ያው ቆየ በነገራችን ላይ እዛ ጥሩ ሁኔታ ላይ ስላልነበርን እኔ ሄዳለሁ ምናምን እያልከኝ ስለነበረ ለማክበር አልተመቸኝም ምቹ ጊዜ አላገኘው ከዛ የኛ ውድ ቤተሰቦች ያው አክብሪለታሉኝና አንዳንድ ነገሮችን አግዘውኛል እነሱ ከዛ ግን እኔ እዚህ ስመጣ ሐሳቡ መጣልኝ ለምን የማይረሳ ጊዜ ለምን እኔና እሷ እናሳልፍም አብረን ብዬ አሰብኩኝና ቢኒ ተባበረኝ ከዛ አንዳንድ ቦታዎችን አሳየኝ እነዚህ ንቃዎችን ሄጄ እንደገዛ ለምን አይ ተባበረኝ ስትኝ ሰላም አንቺና ያገዘው ሰላም ነው እና አልፋታው እኔ ደግሞ ግን አምሮብሃል በጣም ቴንኪው በጣም በእውነት በጣም ነው የሚያምረው እኔ ልበሰው እኔ ራሱ በጣም አምሮብኛል ባይዘው ይነጠላ አለኝ እዛ ጋር ግን አለበስኩት እንደዚህ ወይ ባል አይደል ምናምን አልገመትኩም ግን ዝም ብዬ ነበር የለበስኩት ግን በጣም እንዴ 200 ሺያችን እንዴ ከባል በላይ ነው ከባል በላይ እኮ ነው ለፍተህ አይደል እንዴ ያመጣው 200 አዎ እግዚአብሔር ይመስገን ያው እናንተ ውድ ቤተሰቦች ጥረት ነው የኛም ጥረት አለበት በቲክታክ ያገዛችሁን ነበርና እናመሰግናለን በጣም ክበሩልን እግዚአብሔር ይስጥልን 200 ሺህ እንድቆርስ ስላደረጋችሁኝ አልጠበቅኩትም ማለት ማከብሯል መሰለኝም አይ ቲንክ እኔ የማከብሩን ፍላጎት አልነበረኝም ኦሬዲ ቴንኪው ብያለሁ ያለው ከ110 ሺህ በላይ ሆኗል አሁን ሰብስክራይብ እና በቃ አመሰግናለሁ ሁላችሁንም ብያለሁ ያለው ማከብሮ ስላልመሰለኝ ዝም ነበር ያልኩት ግን እናንተ 200 ሺህ የሚያክል ነገር ማከብሮ ስላልመሰለኝ ትላል በእውነት አላሰብኩትም ነበር እግዚአብሔር ነው እኔ እንደዚህ እንትን ላይ መርከብ አልኩኝ ጀልባ ላይ ሀይቅ መሀል ዱባይ ላይ 200 ሺህ ማለት ዱባይ ላይ አስቡት በጣም ደስ የሚል ነገር ነውና ቴንኪው በጣም የኔ ቅመም አመሰግናለሁ እናንተንም ማቀፍ ስለማልችል ነው እንጂ የእናንተን ይሄው ቴንኪው አመሰግናለሁ እውነት በጣም ደስ ብሎሃል ማለት በርግጥ ማለት ነው በቃ ትንሽ ተዋክቤ ምናምን ማለት ነው የሆነ እንደፈለኩት አልሆን ብሎኛል ስለ ያው አንዳንዴ ምን አለ መሰለ የለመድከው ሀገር ላይ ሲሆንና ሰው ሀገር ላይ ሲሆን ይከብዳል ነገሮችን በተለይ ደግሞ በዚህ ፍጥነት ምንም በቃ ብዙም የለመድኩት ነገር የለም ምናምንና ቢኒ አብሮኝ ባይሆን ምናምን በርግጥ ብቻዬን ማድረግ አልችልም ግን
ያም ሆኖ ግን በትንሹ በቻልኩት አቅም ለማድረግ ሞክሬያለሁ። ቤተሰቦች እንግዲህ እናንተም ደስ እንደሚላችሁ አልጠራጠርም። ያው ቴንኪው በጣም ከዚህ የበለጠ ነበር ያሰብኩትኝ። ግን በነገራችን ላይ ይሄን ነገር ማለት ነው ጀልባ ነው ለካ መርከብ እያልኩኝ ነበር። መርከብ ያውን በቃ እነዛውን ትናንሽ መርከብ ናቸው፣ ግን ያው ትልቅ ነው መርከብ ነው አታስቢ። ባይዘይ አቅም ካለ እዛም ላይ ማክበር ይቻላል። ግን ብዙ ሰው ሲኖር ምናምን አሁን እኔ እና አንተ ብቻ ስለሆንን እንጂ ሰው ምናምን አንዴ አራቱ ልጆችስ ካርሻቸው ኦ ማይ ጋድ አራቱ ልጆች ካደቻቸው አራቱ ልጆች ግን አይ ፒስ ነው በእውነት አመሰግናለሁ በጣም የኔነት ክበሪ። አሁን ኬኩን ብትቆርሰው ደስ ይለኛል ወይስ ልቁረሰው ራስ? አረ እንዴ አንተ ነህ የምትቆርሰው። ሁለታችንም ነው የምንቆርሰው ያንቺ ሙጤት ስላለበት። እሺ ኬኩ ግን ማለት ነው እንዴት እንደሚያምር አንዴ ብታሳያቸው ደስ ይለኛል። 200,000 ሰብስክራይብ ይላል። አንተ ግን በጣም ነው የሚያምረው ኬኩ። እንደዚህ ይሁን። አዎ የዩቲዩብ ሎጎ አለው። መውደድ ነግሬያት ዛሬ ቢወጣልኝ ምን አለ እንደ ሰው ተሳክቶልኝ ልቤ ሰላም በዋለ መውደድ መዋደዱ ከሆነ ሚስጥሩ አይሻለኝም ወይ ግልጹን መናገሩ። ኬካችን ተቆርሷል። ኢትዮጵያ ቢሆን ብዙ ኮሽታ ነበረው አስቡት። በጣም ብዙ ረብሻ ነበረው። ጓደኞቼ ተሰብስበው ሲበጠብጡ አስቡት። አዎ በጣም ብሩኪ እንዴት ነው የሚያምረው ግን የምር ግን ኢትዮጵያ ውስጥ ከነሱ ጋር አክብረ ነው ቢሆን ደስ ይለኝ ነበር። ግን እዚህ ደግሞ ማይረሳ ጊዜ ማሳለፍ ስላለብን የመጀመሪያው ሰው የጓደኞቻችን ዱባይ ላይ 200,000 ያከበረ ወይኔ ያለ ጓደኞቼ በቃ ጓደኞቼ በእናንተ ስም ብዙ ነገር ሰይጣን። ይሄ ኬክ ማለት ነው ጾም ሊኖረው ስለሚችል ይቅርባው አንተ ይሄንን ልብላ። ምን የጾም የለም እኔ እርግጠኛ አልሆንኩበትም። ኦኬ እሺ በቃ እኔ ይቅርብኝ። አፕሌን እበላለሁ። ቴንክ ዩ በጣም ዋናው ሀሳቡ ነው። ዋናው መቁረስ ኬክ እንድትቆርስ ብቻ ስለፈለኩኝ ነው። ኦኬ እሺ ቴንክ ዩ በጣም አይ እኔ እናት አንቺ ጎበዝ ነሽ እውነት። ማቃቸው አሉ ባይሆን ማታ ያፈጥሩበታል ይዘን ሄደ። ግን ቤተሰቦቻችን ብታመሰግናቸው ደስ ይለኛል። ሞር በጣም አንድ ቀን ተለይታችሁን ምንም አታውቁምና ይሄ በጣም ከበቂ በላይ ነው። አስቡት ዱባይ ላይ 200,000 ማክበር ማለት በሰፊው ወይ እናከብረዋለን አንድ ቀን ደግሞ በደምብ ተሰብስበን አይ ቲንክ ምናልባት ካከበር ነው። ግን እኔ ማክበሩ እቅድ አልነበረኝም። ያው ባከብር እንኳን ጓደኞቼን ሁላችንም ሰብስበን ነበረ የምፈልገው። ግን ምንም ማድረግ አንችልም። ያለ ጓደኞቼም ቢሆን ከቅመሟ ጋርና ከቤተሰቦቼ ጋር ያው ጓደኞቼም በስልክ እያዩኝ አይደለ። አመሰግናለሁ። በጣም ወዳችኋለሁ። ክበሩልኝ ሁላችሁንም። በወጣ የተካ ያው ከዚህ በላይ በጣም ብዙ ነገር ነው ለኛ እየሆናችሁልን ያላችሁት። እናንተ መኖራችሁን በቂ ነው እና ኑሩሉ። ሌላ ምንም ልል አልችልም። ረጅም ጤናና እድሜ ይስጣችሁ። ቴንክ ዩ በጣም ቅመሟ። አረ ምንም አይደለም ነቢ ቢስቲ ስሚል ጊዜ እያሳለፍን ነው። ትንሽ ደንግጬ ምናምን ፊቴ ሁላ ልክ አልነበረም አይደለ? አዎ በጣም ደንግጠህ ነበር። የምሬን ነው። አልጠበቅኩትም። በቃ አበሻው ልብስ ምናምን ልበስ ትለኝ ዝም ብለን ፎቶ ምናምን ለመነሳት መስሎኝ ነበር። ግን በጣም የሚገርም ጊዜ ነው ያሳለፍነው። ያው ጀልባውም ደስ ይል ነበረ። አሪፍ ጊዜ ነበር። ያው የጾም ኬክ የለም ተብዬ ፎገሩኝ በአፕል ይሄ እሷና እሱ እኔ ያቃጠረላችኋል ለሁለታችሁም። እንዴ ዋናው ነገር እኮ መቁረስህ ነው ኬክ አይደለ? አዎ ኬኩን እኔ እሱን ብቻ ነው የፈለኩት። እንዲቀርብኝ አልፈለግሽም ነው መቁረስ? መቁረስ እዚህ ደግሞ ማለት ነው አሁን የጾም ነገር ብትላቸው ማለት ነው አይረዱህም። በቃ የሆነ የለውም ይሉሃል እኮ ግን በሲክስ ይከታሉ። አሁን እነሱ ሊገባቸው አይችልም። ልክ ነሽ እያሉ ነበር። አይረዱህም። ግን አሁን ኢትዮጵያ ውስጥ ቢሆን የኔና ችግር የለውም። አጨነቂ። እሺ ብዙም አትጨነቂ። በቃ ዋናው ማክበራችን ነው። ያው እንዳልኳችሁ ነው። እኔ ማክበር አልፈለኩም ነበር ማለት 200 ቴንክ ዩ ብዬ ጨረስኩት ነገር ነበር። ነግሬያቸዋለሁ ቅድም። ያው 210 ገባ ሁሉ ሳላስበው ማለት ነው። ተመስገን ነው። ያው ከእናንተ ጋር ከጥሩ ቤተሰቦች ጋር ማንም ላይ ክፉ የሚያስብ ስለሌለ ጥሩ ስለሆኑ እኛም ስለሆንን በቃ ይሳካል። እንዳልኳችሁ ነው። ልበቀና ጥሩ ሰው ከሆናችሁ
ሌትስ ጎ ዝም ብለው ነው የምትሄዱት። በቃ ዝም ብላችሁ ያላሰብና ቴንክ ዩ። እኔ ደስ ብሎኛል በእውነት እንዳልኳችሁ ነው። ጓደኞቼ ምናምን ተሰብስበን ቢሆን ደስ ይለኝ ነበር። ያው ምንም ማድረግ አንችልም። እንግዲህ የኔ ቅመም ዱባይ ላይ ማክፈር ነው የፈለገችው ሰው ችግር የለውም እና ከብሮም ከሆነ እዛ በሰፊው እናከብረዋለን። አይ ቲንክ አሁን አልፏል። ጾም የሃይሚን ባይሆን 200 ሺህ እንቀውጠዋለን በደንብ ጾም እስከሚፈታ ከገባች እንቀውጠዋለን። እስከዛ ጾም ይፈታል ብዬ አስባለሁ። ግን እኔ አሁን ያው ቃል ገብቻለሁኝ። ምንድነው መሰለክ ጾም ከተፈታ በኋላ ምክንያቱም አንተ ጣፋጭ ነገር በጣም ትወዳለህ፣ ኬክ በጣም ነው የምትወደው ምናምን ማለት ነው። ከሰርኩ እናት አላቅም እስከዛ 250 ሺህም ልትገባ ትችላለህ። 250 ሺህ እና 200 ሺህን አንድ ላይ የምናከብረው ይሆናል። እኔ ቃል ገብቻለሁ። 200 ሺህ ጓደኞቼ እንዳይደብራቸው አንድ ላይ ፈታ እንላለን። ምክንያቱም በትንሹ ነው አሁን የተዘጋጀው ነገር ያው በትንሹ እንዳየኸው ነው። በጣም ብዙ ነው። ከዚህ በላይ ምንም አዲስ ነገር የለውም። ዋናው እኮ የኔና አንቺ ደስታ ነው አይደል? የቤተሰብ ደስታ ነው። ምንም ከዚህ በላይ የለም። እንዴ ጀልባን ተከራይቶ ጀልባ የሚያክል ነገር ተከራይቶ ኬክ ምን አዘጋጅቶ ጀልባ ላይ ዱባይ ላይ ታቁታላችሁ። የሆነ ላወራው አልችልም እና እዚህ ያላችሁ እንትኖችን ታቁታላችሁ። ሰው በጣም ከበቂ በላይ ነው። እናት እንዲህ እያልሽ እንድትጨናነቂ አልፈልግም። በጣም ብዙ ነው። ብቻዬን አይደለም ያደረኩት። በእርግጥ ቤተሰቦች ምናምን አግዘውኝ ነው እና የኛው ውድ ቤተሰቦች አክብሪለት ብለውኝ ነው እና ወዳችኋለሁ። የኛው ውድ ቤተሰቦች ግን የዚህ ሀገር ዋጋ በእኛ ሀገር ብር እንትን ሲል በጣም ሆዲፍጀው እንደ ባለፈው እንደኔ አላለፈም። ከዛ አረ ያልፋል እንዴ የባለፈው እንደው ጀልባ አይ ቲንክ ውድ ነው። ጀልባ ውድ ነው። እንደዚህ ተከራይተህ ምናምን በግል ምናምን ሲሆን ደግሞ ይከብዳል በጣም እና ከዛ ካንተ አይበልጥም የትኛውም ነገር እና ቴንክ ዩ ቤተሰብ። አየር ትንሽ ተቀያየረብን እንጂ አየሩ በጣም እኔ ዱባይ ገና እንዴት ነው ዝናብ ሊዘንብ የሚችለው? ተወዛገብኩኝ። በቃ የሆነ አየሩ ዝናብ ሲሆን ምናምን ወይኔ ጉዴ አልኩኝ። በቃ ጨነቀኝ። የሆነ ሰዓት እየዘነበ ነበር አንተ ከመምጣት በፊት ምናምን ማለት ነው። እዛ እየጠበቅኩ ምናምን ዘነበ ማለት ነው እንደዚህ። ከዛ ግራ ገባኝ። ወይኔ ፕሮግራሜ ሊበላሽ ነው አልኩኝ። ከዛ ትንሽ ቆይቶ ደግሞ ፀሐይ ሆነ። እኔ መጣ ፀሐዩ መጣ፣ ፀሐይ መጣ። ከዛ ፀሐይ መጣ፣ ፀሐዩ ሲመጣ ፀሐይ መጣ። አረ እባክህ ለራስህ ሰጠው ቦታ እኮ ይለያል። ጨረቃ እኮ ነሽ ጨረቃችን። እና ቴንክ ዩ ቤተሰቦች። አሁን ደስ የሚል ቦታ ነው ያለነውና አሁን ደግሞ እዚህ ትንሽ ፈታ ፈታ ነው። ትንሽ እዛ ግለት ላይ ነበረን። አሁን ረጋም በቀዝቀዝ ያለ ነገር እናራምድ አይደለ? ትንሽ እዚህ ያለው ነገር እናሳያቸዋለን። ቴንክ ዩ በጣም። እኔ ለፎቶ ነበር የመጣሁት፣ ከፎቶ በላይ ነው ያገኘሁት እና እግዚአብሔር ይስጥልኝ። አመሰግናለሁ ሁላችሁንም የኔ ቅመም። ሌትስ ጎ መውደዴን ነግሬያት ዛሬ ቢወጣልኝ ምን አለ እንደ ሰው ተሳክቶልኝ ልቤ ሰላም በዋለ መውደድ